ሰላም ሰላም ውድና የተከበራችሁ እንዴት ናችሁልኝ? እኔ ያለው ፈጣሪ ይመስገን። እንኳን ወደ ቻናሌ በሰላም መጣችሁ። ለቻናሌ አዲስ የሆናችሁ ሰዎች ሰብስክራይብ እያደረጋችሁ እንድታበረታቱኝ ከወዲሁ አሳስባለሁ ማለት ነው። ቪዲዮውን ስትጀምሩ እንዲሁም ላይክ እያደረጋችሁ ለጓደኞቻችሁ እንዲደርስ ደግሞ ሼር ማድረጋችሁን እንዳይረሳ ከወዲሁ አሳስባለሁ ማለት ነው። ዛሬም እንግዲህ ተመልሼላችሁ መጥቻለሁ። ባለፈው እንግዲህ የዲኤንኤ ምርመራ አድርገው ነበረ ብሩክና ኢየሩስ የዲኤንኤ ምርመራ ተደርጎ ነበር ሁሎችም በነበሩበት። ነገር ግን መጨረሻ ላይ ሰምታችሁኝ ከነበረ በደንብ ብሩኬ ጥሏት ወጥቶ ነበረ። ማለት ኢየሩስ ከውስጥ ሆና ሆስፒታል እንዳለች እነሱ ወጥተው ሂደው ነበረ። ሀይሚም ብሩኬም ኦልሬዲ በቃ ብሩክ ከጨረሰ በኋላ ጥሏት ሲሄዱ እኔ ትንሽ ቅር ብሎኝ ነበረ እና እሱን ነገር ሀብም የብሩክ ወንድም ተናግሮታል ማለት ነው። የኔን ቅሬታ ሀብ ተናግሮታል ማለት ነው። ምክንያቱም ልጅቷ ያው ለማጥመድ ስለሆነ እየፈለገች ያለችው ማታስቀይርበት ምንም ምክንያት የለም። ለዛ በቃ ጥለዋት ሲወጡ ትንሽ ስጋት ፈጠረብኝ። ምክንያቱም የተቻላትን መንገድ መሄድ ትፈልጋለች፣ የተቻላትን ያክል የእነሱን ህይወት መበጥበጥ ትፈልጋለች። እንደዛ ነው በቃ የምታቆም አይነት ሰው አይደለችም እና ጥለዋት በመውጣታቸው እኔም በጣም ቅር ብሎኝ ነበረ። እንግዲህ ዛሬም ደግሞ መተውልናል ተመልሰው ማለት ነው። እስኪ ምን እንደተፈጠረ አብረን እናያለን ቪዲዮውን። ወደ ቪዲዮ ብዙም ሰው ደግሞ አላመነበትም። ዲኤንኤውንም አላመንኩበትም። የሆነ ነገር ሊፈጠር ይችላል የሚል ስጋት ሁሉም ሰው ላይ ተፈጥሯል። ስለዚህ ያለው አማራጭ ምንድነው? ሰው ባለበት፣ ብዙ ሰዎች ባሉበት፣ ምስክር ባለበት አሪፍ ሆስፒታል ዲኤንኤው ይደገም። በጣም ኮንፊደንስ ስላለኝ በዚህ አይነት ሁኔታ ላይ ደስ ነው የሚለኝ። እሷም እየሸሸች ያለች እኔ ለዚህ ይመስላል። አሁን አንተ ዲኒ እንቢ እያለች ነው አይደለም? እኔ ልታረግ ያለች አይደለም? እኔንማ እምቢ አለች። አያችሁ አይደል ቤተሰብ፣ ዲኤንኤውን እንግዲህ ቢኒ እንዲያደርግ አልፈቀደችም። ከብሩኬ ጋር ብቻ ነው ዲኤንኤው የተደረገ። ቢኒ እንዲያደርግ አልፈቀደችም። ምክንያቱም የልጁ አባት ቢኒ እንደሆነ ስለምታውቅ ነው እንግዲህ እንደዛ ያላደረገችው እና መሆን የነበረበት ብሩኬም ቢኒም ዲኤንኤ አድርገው በስርዓት ሰው በተሰበሰበበት ትልልቅ ሰው ባለበት ዲኤንኤ አድርገው ውጤቱን መጠባበቅ ነው ያለባቸው እንጂ ብሩኬ ብቻ መሆን የለበትም። እሷ እንዴት ነው የሆነ ብቻ የተማመነችው ነገር ስላለ ነው። በጣም ትፎክራለች። ሀይሚ ጋር ጭራሽ ሰው እስከ መላክ ሁሉ ደርሳለች፣ እስከ ማስፈራራት ደርሳለች። እና ምንዋን እንደተማመነች አሩን ነው። እና ከወዲሁ ኢየሩስ የራስሽን ህይወት ብትኖሪ መልካም ነው። እንደዚህ እየገባች ዝም ብለሽ ባታቦካኪ መልካም ነው። እኔ በቃ ግራ ነው የሚገባኝ ከሰው ትዳር እየገቡ የሰው ሪሌሽንሽፕ ውስጥ ማቦካካት። እኔ ኧረ በስመ አብ በጣም በጣም በቃ እንዴት ነው ሲንግል ወንድ ጠፋ? የለም ይኸው ቢኒ በጣም ነው የሚንከባከባት፣ በጣም ነው የሚወዳት። ኢቨን እኔ ነኝ የልጁ አባት እያላት እንኳን በጣም ነው የምትከራከረው። ኖ ትላለች፣ አንተ አይደለህም ትላለች። አንድ አርግ ያለ ነገር ነው እያለች ያለች ከልጅ አባት ጋር አርግ ያለው ሌላ ምንም የሚያስፈልግ ነገር የለም ያለችኝ ያለች። አሁን ጋር እኔ እርግጠኛ አይደለሁም። ይሻት እሱን እንሞክር። እሺ ማለት ግን አለ ማለት አይደለም። ወዳ ሳይሆን በግዷ እሺ ትላለች። አሁን ለራሷ የሚበጃት ነገር ስለሆነ መስማማቷ አይቀርም ባይነኝ እኔ። ምክንያቱም ያላት አማራጭ እሱ ብቻ ነው፣ ሌላ አማራጭ የላትም። አይመስልም? እኔ እንደኔ ሌላ አማራጭ የላትም። አሁን እዚህ ጋር ሁለታችሁንም ነው እያጣቻችሁ ያለችው። በመሀል ቤት ደግሞ አሁን አንተ የሆነ ሰዓት እንኳን ተስፋ ቆርጠህ አይ በቃ ምናምን ብትል ይቺ ልጅ ያለ አባት ነው የምትቀረው፣ እርግጠኝነት ማለት ነው። ማለት ይቻላል ማለት ለእሱ ያለኝ ስሜት ስነግርሽ በቃ ቀንሷል ወይ ደግሞ የለም ማለትም ይቻላል። ግን እስቲ ደግሞ የልጄ ነገር ሆኖብኝ ነገር ከነገ ወዲያ ልጄ ምንም እንዳል ላለመጎዳት አሁን ባላችሁ ታሳስሙታል ይደረግ። ከአንተ ጋር ደግሞ ተደርጓል። እኔ ዛሬ እኔ ላይ እኔ መጨመር አይችልም። እኔ እንደገና ነው የተፈለገው። አልሐመኗል አድጋሚ ይደረግ ሌላ ቦታ ምናምን እያለ አንተ የምታውቀው ሆስፒታል አይደለም የወሰድካቸው ወይስ እሷ ነው የወሰደችው? ኖርማል ዝም ብለን ከእኔ የገባ ነው። እሱማ አለ የተባለው ሁለታችሁ የማታውቁበት ቦታ ነው። እሷ አትወቁ አላውቅም። ላይክ እኔ ሆስፒታሉን አውቀዋለሁ እኮ ግን ያን ያህል እንትን አይደለም ከእነሱ ጋር። ስለዚህ ሀሳብ ነው እንደዚህ ትቀይራለች አትቀይርም ወይ እንትን ነው የምትለው። ጥያቄም ስለወጣው ሁሉም ሰው ጥያቄ ተፈጥሮበታል እና
ለዛም ይመስለኛል ዲኤንኤ ካልተደረገ እያሉት ያሉት። ያው መጀመሪያ ስታረጉ ደብሮኛል፣ በጣም ደብሮኝ ነበረ። እነሱ ስነግረኝ ቅር ብሎኝ ነበር። እኔ የሚገርማችሁ ነገር በዚህ ልክ የገገመችበት ነገር እስካሁን ድረስ ግልጽ ሊሆንልኝ አልቻለም። ማለት የሩስ በዚህ ልክ በጣም ግግም ያለችበት ምክንያት በዚህ ልክ የሆነ በጣም በኮንፊደንስ ነው እያወራች ያለች ምናምን እና እንደዚህ እየሆነችበት ያለችው ምክንያት ሊገባኝ አልቻለም። ያው ግልጽ ነው በእርግጥ ብሩክና ሀይሚን ለማለያየት እንደሆነ ግልጽ ነው፣ የምንረዳው ነገር ነው ከተግባሯ። ግን ደግሞ ሌላ ደግሞ ከጀርባ ሌላ ሰው አይዞሽ ግፊበት በርች የሚላት ሰው ያለ ይመስለኛል። ምክንያቱም ብቻዋን አትመስለኝም። በዚህ ልክ በጣም በኮንፊደንስ እየተራመደች ያለች አይዞሽ ግፊበት የሚላት ሰው ከጀርባ ስላለ ነው። እና ከየሩስ ጀርባ የሆነ ሰው እንዳለ ነው የሚሰማኝ እኔ። አይ ከተጣልቻታለሁ እኮ ለምን የለ ምናምን ብያት ነበር። ግን ኦልሬዲ የኔ አይደለም አሁን ውጤቱ መጥቶ የኔ ካልሆነ ያንተ ነው ሊሆን የሚችለው እኮ እዛ ላይ እኔም ብኖር አሪፍ ነበር። እርግጠኛ ራሱ እኮ ልጁን ይዛ ቢመጣ ከፍፄ ጋር ነው ድንገት በቃ ዲኤንኤ ምናምን ተብሎ ታውቃለህ። እዚህ ምንም ማውቀው ነገር አልነበረም። አሁንም ቢሆን እኔ እንጃ እኔ የምታገሳት አይመስለኝም። የምር እኔ አልታገሳትም። ላይክ አሁን እሺ ተብሎ ዲኤንኤ ቢደረግ ጥሩ ነው። የዕለቱም ውጤት ይምጣና እናየዋለን። አንድ ከሆነ ሆነ፣ ካልሆነም አልሆነም ነው አይደለም። ከተለያየ የትኛውን እንወስዳለን? ከተለያየማ እኔ ላምን የምችለው ሁለተኛ ያደረኩትን ነው። ያኛዋን የመጀመሪያው ኦልሬዲ ትሰታለሁ ማለት እኮ አይደለም። የመጀመሪያው እኔም ጥያቄ አሁን እየፈጠረብኝ ነው፣ ሰውም ጥያቄ ፈጥሮበታል። ሊሆን ይችላል በሚል እንትን ሊቀየር ይችላል አላውቅም። ስለዚህ ሁለተኛው አሁን የምናደርገው በጣም እርግጠኛ ሆነን አሁን ተጠንቅቀን ብዙ ሰው ባለበት እሷም ስትሄድ ይዘናት ወጥተን ምናምን መሆን አለብን። አዎ አሁን በጣም በጥንቃቄ ሰዎች ባሉበት፣ ትልልቅ ሰዎች ባሉበት፣ እነ ሀብ ብቻ በቃ ያንተም ወንድሞች ባሉበት ምናምን ምርመራው ተደርጎ በስነ ስርዓት እንዳሁኑ ይሄ ቅሬታ የተፈጠረበት ልታስቀይረው ትችላለች ወይ ላይቀየር ይችላል ምናምን በሚል ሳይሆን በስነ ስርዓት መደረግ አለበት ባይነኝ እንደኔ። በዛ ምስማማ አይሻልም? ከባድ ነው ብቻ እንጃ። ነገሮች እናለበት በቀላሉ ባንዴ ቶሎ ባለቁ። በእናትህ እኔ ሰለቸኝ እኮ የምር ስልችት ነው ያለኝ። በስመ አብ ወልድ። ማን ያልሰለችዋለች? መታለች እዚህ ጋር ነን። እሺ እሞክራለሁ። ሀይሚ ቆይ ችግር የለውም፣ ነገሮች ለበጎ ይሆናሉ። እሺ በሰከረ መንፈስ አውራ። እንዴት ናት? እንዴት ነሽ? እንዴት ነሽ? አልተለጣጠፈችም ጭራሽ። የልጅ አባት እንዴት ነህ? ኧረ ፈሪ አንቺ ልጅ እንዲህ። ኧረ ቢያንስ ማለት ለሀይሚም ለቢኒም በጣም ተጠንቀቂ እንዴ! ኧረ ምን አይነቱ ምን ሆነሽ ነው? ተጠንቀቂ እንጂ ቢያንስ ፊት ለፊትሽ ያሉትን ሰዎች አክብሬ። ምንድን ነው እንደዚህ መሆን? በጣም በቃ ተበጣጠሰች፣ ተቀነጣጠሰች። ጌታዬ ድረስ አሁን የልጅ አባት ምናምን የምትይብኝ ታይም እኮ አይደለም። ውጤቱ ነው የምናውቀው። ውጤቱን ስለማውቀው እናንተ ናችሁ እኮ ለውጤቱ አዲስ እኮ እናንተ ናችሁ ነው ያደረግነው። በቃ እንደዚህም ተናክለኝ ባውንደሪሽን አትለፊ ከንያ አመረኝ ነው። አሁንም መቀበል አፈልግም። አሁንም እንደዛው ግትር እንዳልክ ነው። ምንድን ነው የምቀበለው? መቀበል ስላለብን ነው የምትቀበለው። ይመቸው ውጤቱ ማለት በዛው ያለ ካልመሰለኝ ነበር። ስለጠራሽ አመሰግናለሁ። ስላየሁት ደስ ብሎኛል። አንቺ ግን ለምን ስርዓት አይኖርሽ? ልዩ በስነ ስርዓት እናውራ እንዴ። እኔ የጠራሁሽ ለቁም ነገር ነው። በጣም ትዕግስቴ በጣም መታገስ ካለብን በላይ ሰው እየሰራሽ ነው እዚህ ጋር። የምሬን ነው። ቢኒንም እኔንም የሚደብረን ነገር አታድርጊ። እዚህ ጋር ምንም አግባብ አይደለም። ኧረ በስመ አብ መልክ ሰራች እንጂ መልክ ሰራች። ጌታ ሆይ ጭራሽ እንዴ! እናንተማ ሀይሚና ቢኒ እዚህ ጋር እንዳሉ ራሱ እኮ እረስታችኋለች። ኦልሬዲ እረስታችኋለች። አሁን የራሷን ነገር እያራመደች ነው ያለች። አየሩስ እኔ የልጅ አባት እንዳታጪ ነው የምፈራ። ቢና ሲቀጥል ደግሞ ችግር ሊደብርሽ ይችላል። እሱ የሚያስደበሩበት እሷ እንደሚደብር አካባቢዎች ለምን ታደርጊ? አይ ደበረኝ አይደለም። በጣም ከልክ በላይ ታረጊዋለሽ። እሺ ችግር የለውም። በቃ እየጠራናት ለምን እንደሆነ ንገራት። በቃ እኔ ከምነግራት አይሻልም? ችግር የለውም። የተፈጠረው እንኳን ተፈጠረ፣ ችግር የለውም።
ምንም ማለት አይደለም። በጣም እንትናችሁ የምር በጣም አበዛሽ። በጣም ሲቀጥል ደግሞ ዛሬ ጠራነሽ ቢኒም ባለበት ሌላም ሰው እየጠበቀሽ ነው። እዛ ዲኤንኤውን ድጋሚ እንድናደርግ ነው ፈልግ። ድጋሚ ዲኤንኤ እፈልጋለሁ፣ እመረመራለሁ፣ ወጪውን እራሴ እሸፍናለሁ። የመጣ ይምጣ ችግር የለም እንጂ ሌላም ትሉ የለህም። ምን ማለት ነው? ለምዶ ድጋሚ ዲኤንኤ ማደርገው መደረግ ስላለበት ነው። ስላላመንኩሽ ያለ መጀመሪያ ዲኤንኤ ስለሱ አይመለከተኝ። መጀመሪያ ምስጠቄ ነገር ያለው ልንገርሃ ብሩኬ፣ መጀመሪያ ዲኤንኤ ማድረግ ፈልጋለሁ አልክ አይደለ? አመጣና አደረግኩ። ድጋሚ ዲኤንኤ እናድርግ ማለት አላደርግም። አላመንኩሽም። ሴቶች ክብራችሁን አስጠብቁ። በእውነት እንደዚህ ከመሆን ፈጣሪ ይጠብቅ። ምክንያቱም እዩ አሁን በክብር ማለት እንደው ይቅርታ ለዚህ ንግግርና በክብር እንደወለድሽ ምናምን በጣም አክት አደረግሽ። ይሄ በራሱ እኮ በጣም የሚያስጠላ ነገር ነው። እንደ ሴት ክብርሽን ብታስጠብቂ ጥሩ ነው ማለት። በእርግጥ ይሄ እንዴት ነው ያለ ባህላችን ያለ ወጉ ነው አንቺ እየወለድሽ። ይሁንም እንደዛም ሆኖ ደግሞ በስነ ስርዓቱ ብታደርጊ ማለት የልጅሽን አባት ማወቅ ከፈለግሽ በስርዓቱ ዲኤንኤ ይደረግ ተባለ 2 አይደለም ለምን 50 ጊዜ አይደረግም? ምንሽ ይቀነሳል? ከምንሽ ይቀነሳል? ምክንያቱም አንቺ የምትፈልጊው እዚህ ጋር ተካራ መፍጠር ነው። ዲኤንኤው ታውቆ ውጤቱን ስለሚታወቅ ዲኤንኤው መጥቶ ውጤቱ ከታወቀ በኋላ ከአንቺ ጋር የሚያገናኛቸው ነገር ስለሌለ እሱ ነገር እንዲቋጭ አልፈለግሽም አንቺ። ለዛ ነው በጣም የምትጨቃጨቂው። ራስህ የፈለክበት ቦታ እንሂድ አልኩኝ። የፈለክበት ቦታ ይዘኸኝ ማድረግ የፈለግከውን አደረግ። ሰው በጣም እየቀለዳችሁ ወይም ጤነኛ አይደላችሁ ሁላችሁ። ሲቀጥል ደግሞ ዲኤንኤ እንዳለ ሆኖ ከዚህ በኋላ ሀይሚ ላይ ማስፈራሪያ የሆነ ሰው እንዳትልኝ። ስለዚህ አሁን ሄደሽ ዲኤንኤውን ድጋሚ እናደርግ። አላደርግም ነበር ነው ማደርገው። አላደርግም ወደሽ ነው አላደርግም። እሺ ተረጋጉ። የምር ማለት ነው። ድጋሚ ለምንድን ማደርግ ታደርጊያለሽ? አላደርግም አላደረኩም። አይመለከተኝም። አላመንበትም። ያለ ከፈለክ ሂድና እዛ ጠይቃቸው። የፈለክበት ቦታ ነው ሄደን ዲኤንኤ ያደረግነው። ስለዚህ ሂድና ጠይቃቸው የምትፈልግ ከሆነ። አይመለከተኝም። ለምንድን ድጋሚ ዲኤንኤ እኔ ከአንተ ጋር ላወራ አይደለም የመጣሁት። ቢኒ ልቀቀኝ። አንዴ ተረጋጊ። ምን ልዩነት አለው? ኧረ ችግር የለውም። በኋላ የሚምጣውን ድጋሚ ይምጣና ድጋሚ ውጤቱን መጥቶ እኮ ልክ ካልሆነ አንቄ ነው ማስፈልግሽ። ታውቂያለሽ። አንተ የፈለግከው ነገር ግዴታ መሆን አለበት። ግዴታ መሆን አለበት። ያኛው ውጤት ይምጣ። ያንን ውጤት መጣ ድጋሚ ይደገም። ደርሷል። ትንሽ ቀን የቀረው ሰው በቃ ውጤቱን ያው አለ። ቆይ ምን ይጎልብሻል? አንቺ ምን ችግር አለው? አንቺ የምትፈልጊው ቦታ ጭራሽ ወደኛ እያዞርሽ ነው። እኛ ለምስቀኛ ከሆነ ወዘሜር ቀይረው እሱ ራሱን መከላከል ስለሚፈልግ እንደዛ ያደርጋል። ስለዚህ ከሆነ ያሳድጋለሁ ብሏል። በቃ ያንን እንጠብቃለን። ተገድጄም ነው ይህንን ነገር እያደረግኩ ያለሁት አይደለም። ውጤት ያስቀየው ተሻላል እኮ አልኳችሁ እኮ በቃ እች ልጅ አንድና አንድ የምትፈልገው ነገር እርግጠኛ ነኝም አስቀይዋለች። እርግጠኛ ነኝ። በዚህ ልክ የምትከራከረው ችግር የለውም እንሂድ ሌላ ቦታም ውጤቱ ላይ እርግጠኛ ከሆነች ችግር የለውም ሌላ ቦታም ቢሆን እንሂድ ነበር ማለት የነበረባት። ነገር ግን አሁንም ቢሆን እየተከራከረች ነው። ምንም አይቀነስባትም፣ ምንም አይጎልባትም። ለምን እንደዚህ በዚህ ልክ ችክ እንዳለች ያሩ ነው ፈልገን ያደረግከው አንተ የፈለግከው እኮ ድጋሚ ደግሞ ድጋሚ ማድረግ አይደለማ በቃ እያለ ካሰበችኝ ይኸውልህ እንደ አባ ካሰበችኝ የእኔ መብት ነው አይደል? ወስጄ ማስደረግ መጀመሪያ እመንበት። መብቴ ነው ብለን የፈለጋችሁትን ነገር ማድረግ ትችላለን። ልጅቷ አንዱ ልክ አደለች ጤነኛ አደለች። እዚሁ ባለችበት ማስደርሰ ፈትቻል። ውጤቱ መጥቶ የምር እውነቱ ስናገር እኔ ምንም ያደረጉት ነገር የለም። የብሩክ ልጅ ነው እንኳን ቢባል አልፋታትም። ልጅቷ ይህንን አንድ አለቃት
ውጤት እንዴት ነው የሚያደርጋት? ይህ እኮ በእውነት በጣም የሚያሳፍር ነገር ነው። እውነት ለመናገር እንዲህ የልጅን አባት ለማወቅ እስከ ዲኤንኤ ምናምን መሄድ በራሱ ለእሷ ክብር ራሱ በጣም እንጃ ደስ አይልም። ሴት ልጅ ሆነን እኔ አላቅም፣ ሴት ልጅ ሆና በዚህ ልክ ራሷን ዝቅ ማድረግ በጣም ከባድ ነው፣ እጅግ በጣም ከባድ ነው። እና ፈጣሪ እንግዲህ ለሁላችሁም ከጎናችሁን ምንም ማለት አንችልም። እንግዲህ ውጤቱን አብረን የምናይ ይሆናል። ድጋሚ ቢደረግ ደስ ይለናል ሁላችንም። ምክንያቱም አንዴ ጥለዋት ወጥተዋል፣ ከባድ ነው። አሁን የሚመጣውን ውጤት ማመን ትንሽ ያስቸግራል እና ድጋሚ ምርመራው ቢደረግ ደስ ይለናል። ያው እንግዲህ ከገገመች ደግሞ ምንም ማድረግ አይቻልም። ውጤቱን መጠበቅ፣ ሁላችንም ውጤቱን እንጠብቃለን ማለት ነው። እኔ በበኩሌ ምንም ማለት ውጤቱን አስቀይረው ካልሆነ ኖርማል ነው። በዚህ ልክ እሱ ወጥቶ አይኖ የኔ ልጅ አይደለም ብሎ እስከ መከራከር እየደረሰ የአንተ ልጅ ነው ብላ እንትን የምትልበት የምትገግምበት ምክንያት እንዴ? አንደኛ ይሄ ልጅ የሆነ ነገር ተፈጥሮ እንኳ ቢሆን ያውቃል አይደል? እንዴ ያውቃል መቼስ ወይ አስክረው ወይ በመድኃኒት ምናምን አይደለም አይደል ነገር እየሆነ የፈጠሩት። ስለዚህ እንደዛ ከሆነ ይሄ ልጅ ያውቃል። ስለዚህ ይህ ልጅ ደግሞ እየተከራከረ ነው። እኔ ምንም ነገር አላውቅም፣ ምንም ነገር አላደረኩም፣ ከእሷ ጋር ምንም አይነት ግንኙነት የለኝም ነው እያለ ያለ። ስለዚህ እንዲሁ ዝም ብለሽ በንፋስ ከሆነ አናውቅም። እንዲሁም ዝም ብለሽ የልጅ አባት ያልሆነው ሰው ጋር ሙጥኝ ብለሽ የልጅ አባችን ማስከፋት የለብሽም። ቢኒ የእውነት ጥሩ ሰው ነው እንዳየው፣ በጣም በቃ እንደውም በጣም ታግሶሻል፣ እንዳንቺ ስራ ማለት ነው። በጣም ታግሶሻል እና ቤተሰብ እንግዲህ አብረን የምናይ ይሆናል። የዲኤንኤውን ውጤት አብረን የምናይ ይሆናል። እንግዲህ ውጤቱን የምናውቀው ነገር ነው፣ ሁላችንም ካልተቀየረ የምናውቀው ነገር ነው። እንግዲህ አብረን እንጠብቃለን ማለት ነው። አብራችሁ ስለነበራችሁ እጅግ በጣም አመሰግናለሁ። ቤቴን ሰብስክራይብ ማድረግ እንዳይረሳ፣ ሰብስክራይብ እያደረጋችሁ እንድታበረታቱኝ እጠይቃለሁ ማለት ነው። እያበረታታችሁ ያላችሁት ከልብ አመሰግናለሁ። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። አመሰግናለሁ። ባይ